መካከለኛው ደግሞ አንድ አለ። እሱም ሰው ነው፣ ኢየሱስ ክርስቶስ ነው። እሱም ሁሉ ራሱን ቤተሰቦ ሰጠ ይላል እግዚአብሔር። እና አፍሪካን ስንከፍት የምናገኘው እውነት ነው እየተናገርኩ ያለው። በእግዚአብሔርና በሰው መካከል ጣልቃ የገባ አስታራቂ አለ። እሱም ኢየሱስ ክርስቶስ ይባላል። በእሱ ደም ስርየት አለ። በእሱ ደም የዘላለም ሕይወት ይገኛል። ኢየሱስ ክርስቶስ ሲናገር የሰው ልጅ የጠፋውን ይፈልግና ሊያድን መጣ ይላል። ይፈልግና ሊያድን መጥቷል። እኛ ባንፈልገው እንኳን እኛ ለእሱ ቦታ ባይኖረን እሱ ለእኛ ቦታ ሰጥቶ ወደ እኛ መጥቷል፣ አድሮናል። ስለዚህ እውነት ተቀበሉ። የራሳቸው ይፈልጋችሁ መጥቷል። ኃጢአተኞችን ሊያድን ኢየሱስ ክርስቶስ እንደመጣ ይናገራል እግዚአብሔር ቃል። ጻድቃንን ሊጠራ አልመጣሁም ኃጢአተኞችን ወደ ንስሐ እንጂ ይላል። ምናልባት ራሴ ዳግም እችላለሁ ኢየሱስ ክርስቶስ አያስፈልገኝም ለሚል ሰው አይሆንም። ይሄ ወንጌል የሚሆነው ለኃጢአተኛ ነው፣ ለበደለኛ ነው። ችግር አለብኝ ብለን አልችልም፣ ከእግዚአብሔር ቁጣ ችግር አለብኝ ለሚል ሰው የምስራች ኃጢአተኞችን ወደ ንስሐ ሊጠራ መጥቷል፣ ሊያድን መጥቷል ኢየሱስ ክርስቶስ። ስለዚህ ተቀበሉ ይህን ጌታ፣ በዚህ ጌታ እመኑ። ዘመኑ ቀርቧልና ኢየሱስ ክርስቶስ ይመጣል። ስለዚህ እንዳይፈረድብን ኢየሱስን እንቀበል፣ በኢየሱስ እንመን፣ የዘላለም ሕይወት እንቀበል። ጌታ ይወዳቸዋል። ተባረኩ።